ያልክ ስታወጣው ከ300 የሚበልጡ የአእምሮ ህመሞች አሉ። እኛ ግን ሰብስበን የአእምሮ ህመም በአጠቃላይ ትልቁ ችግር ታማሚው አእምሮ ስለሚታመም ለመብቱ አይቆምም። የመጀመሪያ ልጅ ስትሆን ብዙ ጊዜ ሪስፖንሲብል የመሆን ብዙ ነገር አንተ ላይ ነው ኢንቨስትድ የሚሆነው። ሌላው ሰው ያንተ ጠቃሚ ሳይሆን ትሬት የሆነ ምን ያደርገኛል ተጠራጣሪ እንድትሆን እምነትን ከማህበረሰብ ውስጥ ይሸረሽራል። ጄኔቲክ ቋንቋ በጣም ትክክል ነው። ይዘን የምንመጣው ኢቨን ሳምታይምስ አይዴንቲካል ትዊንስ እንኳን አሻራቸው አንድ አይሆንም። ኤክስፒሪየንስ የሚፈጥረው ነገር አለ። ግን ቴምፐራመንት የምንለው ወይም ደግሞ ከጂናችን የምንቀበለው በተፈጥሮ ይዘን የምንመጣው ነገር አለ። አሁን አንድ ቤት ውስጥ አንዱ አይናፋር ነው፣ አንዱ በጣም ሶሻል እንትን ነው፣ አንዳንዱ በጣም መጽሐፍ ውስጥ ነው ራሱን የሚቀብረው፣ አንዳንዱ ደግሞ በቃ ደስታና ስቴቢሊቲ ነው። ብዙ አይነት ፐርሰናሊቲዎች አሉ። የፐርሰናሊቲ ቲዮሪስ እንግዲህ በጣም ብዙ አሉ። ይሄ ልክ እንደ መልካችን አሁን አንድ ቤት ተወልዶ ለምን መልካቸው አንድ አንልም፣ ጾታቸው አንድ በጣም የሚለያዩን ትንሽ ቢሆኑም ግን ትልቅ ልዩነት የሚፈጥሩ ነገሮች አሉ። አንዱ ቴምፐራመንት ስናድግ ያ ቴምፐራመንት ምን ይፈጥራል? ፐርሰናሊቲ ይሆናል። ቴምፐራመንት ምን ማለት ነው? የስብዕና ዝንባሌ ነው፣ እጥፋት ነው። ሁሉም ሰው ልክ እንደመልኩ የሆነ አይነት ማቴሪያል ይዞ ይመጣል። ከዛ ያ ነገር ወደ ምን ዴቨሎፕ ያደርጋል? 18 ዓመት አካባቢ ስደርስ ስብዕና ሙሉ ይሰራል ይባላል። ለዚህ ነው የስብዕና መዛባት የሚባሉት ፐርሶናሊቲ ዲስኦርደርስ ከ18 ዓመት በፊት አለበት አይባልም። አንድ ሰው ለምን እያደገ ስለሆነ ያለው በሽታ ይሁን ወይስ ቫሪዬሽን ይሁን አናቅም። ስለዚህ አስተዳደግ በፊት ያለው ቴምፐራመንት አክቹዋሊ 70%ን ይወስናል የሰውን ስብዕና፣ 30% ነው የሚባለው ኢንቫይሮንመንት። ስለዚህ ሎድድ ሆነ ነው የምንመጣው ኦልሬዲ። እና አንዳንድ አይዴንቲካል ትዊኖች የማይተዋወቅ ቤተሰብና ሌላ አገር አድገው እንኳን በጣም ብዙ ነገራቸው ይመሳሰላል። በጣም የሚገርም አንድ አይነት ስራ ይመርጣሉ። እንዴት አወቀ ያኛው ይሄን መምረጡን እስክትል ድረስ። እና ጄኔቲክ እንትናችን ይዘን የምንመጣው ነገር is really powerful ነው ማለት ነው። የመጀመሪያ ልጅ ስትሆን ብዙ ጊዜ ሪስፖንሲብል የመሆን ብዙ ነገር አንተ ላይ ነው ኢንቨስትድ የሚሆነው። ሁለተኛ ሶስተኛ መሀል ላይ ስትሆን ሞር የመረሳት አይነት ነገር አለ። ግን ደግሞ በጣም ኮምፒቲቲቭ ትሆናለህ አንተ ለምን ትልቁ ላይ ለመድረስ። ብዙ አንደኛ በሲብሊንጎቹ በወንድምና እህቶቹ መካከል ያለ ዳይናሚክስ አለ። የመጀመሪያ ልጅ ሆነ ስትመጣና ቀጥሎ የመጨረሻ ልጅ ስትሆን ደግሞ ሁሉም አቴንሽን አንተ ላይ ሊመጣ ይችላል። ወይም ደግሞ ሁሉም መከራ አንተ ላይ ሊመጣ ይችላል። ሁሉም አለቃህ ሊሆን ይችላል። እና ብዙ ጊዜ የመጨረሻ ልጆች ወይ በጣም ሪስፖንሲብል ይሆናሉ ወይ በጣም ስፖይልድ ይሆናሉ የሚባለው አንዱ ለዛ ነው። መሀል ላይ እንግዲህ ብዙ ዳይናሚክስ አለ ሌሎቹም ነገሮች ተጨምሮ። የመጀመሪያ ልጆች ናቹራል ሊደር የመሆን እድላቸው ከፍተኛ ነው። መሀል ላይ ያሉት ግን ኮምፒቲቲቭ ሊደርስ ይሆናሉ። ለምን? ሁሌ ውድድር ውስጥ ነው ያሉት። እንደዚህ አይነት ብዙ ዳይናሚክሶች አሉ። ከዛ እንግዲህ ደግሞ የወላጆች ደግሞ የማዳላትና የተለያዩ ዳይናሚክሶች ይዘህ የምትወለደው ቴምፐራመንት። ለምሳሌ የመጀመሪያ ልጅ በጣም ፓሲቭ እና አይናፋር ሆኖ ሁለተኛው ልጅ ደግሞ በጣም አግሬሲቭ ታይፕ የሚባለው አይነት ከሆነ የበኩር ልጅ ሆንና የመጀመሪያውን ልጅ ከጨዋታ ውጭ ሊያደርገው ይችላል። አንዳንድ ቤተሰብ እንደዛ፣ አንዳንድ ቤተሰብ የመጨረሻው ልጅ ነው ያንን ፐርሰናሊቲ የሚኖር። ሌሎቹ ትንሽ ፈዘዝ ካሉ መሰላሉ ላይ ወጥቶ ሁሉንም የማዘዝ ብዙ ነገሮች ኢንቱ ፕሌይ ይገባሉ ማለት ነው። እዚህ ጋር እንግዲህ የአእምሮ ህመም በአጠቃላይ ትልቁ ችግር ታማሚው አእምሮ ስለሚታመም ለመብቱ አይቆምም። ዲፕሬስድ ሆኛለሁ ለምን አልታከምኩም አልታመምኩም ነው የምትለው። እሱ ህመምተኛው ለመብቱ መቆም አይችልም። አክቹዋሊ ብዙ የአእምሮ ህመሞች በተለይ ከበድ ያሉት ህመምተኞቹ አልታመምኩም ከሚል ነው። ለምን? መታመማቸውን ማወቂያቸውን የታመመው። ይሄ ብዙ ጊዜ ችግሩ እሱ ነው። እጅ ቢታመም አይምሮ ይናገርለታል። እጄን አሞኛል ይላል። አፍ ቢያወራም አይምሮ ነው። አልታመምኩም የምትለው ጎረቤት ሄዶ ይናገራል። አይምሮ ከታመመ ግን እጅ ሊናገርለት አይችልም፣ እግሩ አይናገርለትም። ስለዚህ አይምሮ መታመም ትልቁ ችግር፣ ህመምተኛው ለራሱ አይቆምም። አንድ ሁለተኛው ነገር ህመምተኛው አይምሮ ከታመመ በኋላ እንደ ስኳር ህመምተኛው፣ እንደ ደም ግፊት ህመምተኛው፣ እንደ ካንሰር ህመምተኛው ሰርቶ ገንዘብ ማግኘት አይችልም። ስራ ቦታ ሄዶ ለመስራት አይምሮ ያስፈልጋል። ስለዚህ ገቢውም እየቀነሰ ይመጣል። ኢቭን ደህና ቦታ ላይ የነበረም ሰው ቢሆን እየወረደ ይመጣል። ከዛ እኛ የአእምሮ ህመም በአብዛኛው የምናያይዘው ከመንፈሳዊ ነገር ጋራ፣ ከሰይጣን ጋራ፣ ከመሳሰሉ ነገሮች ጋራ ልክ እንደ ጉበትና ጨጓራ የሰው አንጎል አእምሮ ሊታመማል የሚለውን ነገር እንረሳዋለን። ሰዎች አእምሯቸው ሲታመም ባህሪያቸው ስለሚለወጥ ብዙ አይነት ንግግር ሁኔታዎቹ ስለሚገቡ ኤክስፒሪየንሱ ስለሚገቡ ሞር እኛም ከንፈርተብል አንሆንም፣ እንፈራቸዋለን። እነሱም ከንፈርተብል አይደሉም፣ ይፈሩናል። ስለዚህ እንፈራራለን። ስለዚህ የምትፈልገው ነገር ምንድነው? ሰው የፈራውን ነገር ከአጠገቡ ማራቅ ነው የሚፈልገው። ስለዚህ ወደሆነ ቦታ ወስደ የሆነ ሰው
ከዛ ደግሞ ያንን አይነት ቤተሰብ ባል ወን ሚስት ልጅ አለኝ ማለት ደግሞ ስቲግማው አሳፋሪነቱ ብዙ ነው። ሌላው እንደሌላው ነገር አንድ ሳምንት አሳክመው አይድንም። ብዙዎቹ የአእምሮ ህመሞች የአመታት ወይም የእድሜ ልክ ናቸው። እሱ ቤተሰብን በጣም ይጎዳል። ከዚህ የተነሳ የአእምሮ ህመምን እንደ አንድ ህመም ለመቀበል ብዙ ተግዳሮት አለ። ህክምና ውድ ነው። ከዚህ የተነሳ ብዙ ቦታ አሳይለም የሚባሉ አሉ የአእምሮ ህመምተኞችን ወስደን የምናስቀምጥበት ቦታ። ይሄ እንግዲህ ትልቅ ፈተና ነው። ይሄ እንግዲህ የባሰው ህመም ነው። ደግሞ ያልባሱ ህመሞች አሉ። ለምሳሌ አንዳንድ ሰዎች ስብዕና መዛባት የሚለው ፐርሶናሊቲ ዲስኦርደርስ በጣም ኮመን ነው። እኛ ሀገር ስምም የሌላቸው ህመሞች ናቸው። በቃ ሰውየው ወፈፌ ነው፣ ንክ ነው ብለን በሩቁ እሱ በራሱ የተሞላ ነው። እነዚህ ሁሉ ስም ያላቸው ተጠራጣሪ ነው፣ ሰውየው ከጥላው የተጣላ ነው። we say this በጣም ብዙ ሰው ሰፈር ያደርጋል። የስብዕና ዲስኦርደር ፐርሶናሊቲ ዲስኦርደርስ በጣም ብዙ ናቸው። ሌላው ለምሳሌ የጭንቀት ህመሞች አንግዛይቲ የምንላቸው፣ ዲፕሬሽን፣ የሙድ ህመሞች በአጠቃላይ ሙድ መዋዠቅ፣ የአቴንሽን እና የፎከስ ADHD የሚባል ብዙ ህመም፣ ልጆች ሲወለዱ ጀምሮ ይዘው የሚወለዱት ለርኒንግ ዲስኦርደርስ እና የአእምሮ ዝግመት የመሳሰሉ ነገሮች እያልክ ስታወጣው ከ300 የሚበልጡ የአእምሮ ህመሞች አሉ። እኛ ግን ሰብስበን ኢትዮጵያ ውስጥ በመሰለ በጣም ኮመን ህመም የትም ሀገር ዲፕሬሽን እና አንግዛይቲ ጭንቀትና ድባቴ ነው። እኛ ሀገር መጨነቅና ድባቴ ውስጥ መግባት እንደ ድካም ነው የሚታየው። you are a weak person እንደ ህመም አይታይም። ስለዚህ ሁሉ ሰው ደብቆ ነው የሚኖረው። ለዚህ ግራጫ ልብሱን ለብሶ ራሱን በጢሙ በምናምኑ ብዙ ሰው ዲፕሬሽኑን ህመም ብሎ አያመጣም። ስለዚህ በ50-60% ፐርፎርማንሱ ይቀንሳል። አንግዛይቲ ማለት ደግሞ ጭንቀት፣ መፍራት፣ ማህበራዊ ፍርሃት ሊሆን ይችላል። የተለያዩ ፎቢያዎች፣ ብዙ ነገር አለ። ብዙ ሰው ፍርሃት ውስጥ ነው የሚኖረው። ያንን ግን በሽታ አንለው። እኛ አንድ በሽታ ነው የምንለው፣ እሱም እብደት ነው። ይሄ ሞርፍሬኒያ ነው የምንለው። ሰው አይምሮውን በፍጹም መቆጣጠር ሲያቅተው ታሟል እንላለን። ግን በቁጥር ካየኸው ቅድም ያልኩ በጣም ይበዛሉ። እነዚህ ሁሉ አሁን ቅድም ያልኩ ከስኪዞፍሬኒያ ላይ ትንሽ ከባድ የአይምሮ ህመም ስለሆነ ሁሉንም ማዳን አትችልም። 1/3 ይድናል፣ 1/3 በህክምና በደንብ ይሻላል፣ 1/3 በጣም አስቸጋሪ ነው። ይሄ ከባዱ የአይምሮ ህመም ነው። ከዛ ውጭ ያሉት የአይምሮ ህመሞች ዲፕሬሽን፣ አንግዛይቲ፣ ብዙ ነገሮች በህክምና በጣም ብዙዎቹ ይሻላሉ፣ ይድናሉ፣ ወይም ደግሞ ኖርማል ላይፍ ትኖራለህ ህክምናውን እየወሰድክ። ግን ሰርቪስ ውስጥ አለ ወይ የሚለው ነው ሌላው ነገር። እኛ ጋር ያለው የአይምሮ ሐኪም ቁጥር ራሱ አማኑኤል የሚለው አንድ ሆስፒታል ለረጅም ጊዜ እሱ ብቻ ነበር። በእርግጥ አሁን በየሆስፒታሉ የአይምሮ ህክምና ይሰጣል። የግድ አማኑኤል መሄድ የለበትም ሰው። የግል ሰርቪሶች አሉ። አሁን በጣም የሚገርም ትውልድ ነው የመጣው። ቴራፒ የሚባለውን ነገር በደንብ የሚጠቀም ሎስ እንደ ኮቺንግ ነው። ብዙ ልጆች አሁን ቴራፒ አለመኖር ነው እንጂ ትውልዱ ተቀይሯል። አይምሮን ታምም ያለው ብሎ አይደለም፣ ትንሽ ችግር አለችብኝ ከጓደኛዬ ጋር ከቤተሰብ ጋር ከባሌ በጣም ብዙ ሰዎች አሁን ማዝ ነው ሰርቪሱ በኖር አሁን ነው የምትለው። ሰዎች ለመክፈል እንኳን ፈቃደኞች ናቸው። ሁለቱ በጣም የተለያዩ ህመሞች ናቸው። ዲፕሬሽን የሙድ ህመም ነው። የአንድ ሰው ሙዱ በጣም ሎው ሆኖ በጣም ሲቆይ አትሊስት ከ2 ሳምንት በላይ ይቆያል። ግን ሙዱ ብቻ ሎው መሆን አይደለም። የህይወት ፍላጎቱ፣ የምግብ፣ የሴክስ፣ አጠቃላይ ለኑሮ ያለው ፍላጎቱ ይቀንሳል። ህይወትን አጨልሞ ያያል። ምን ይጠቅማል መኖር፣ ወደ ሱሳይድ ሁሉ ማሰብ ይጀምራል። ኤነርጂው ይጠፋል። ለብዙ ነገር ካልጋ ውስጥ መውጣት አይፈልግም። ጨለም ያለ ቦታ መሆን ይፈልጋል። ማልቀስ፣ ማዘን፣ አንዳንዴ ክብደት ይቀንሳል። አንዳንዴ ደግሞ አፕታይት መጥፋት ሳይሆን ምግብ በጣም መብላትና መወፈር ሊሆን ይችላል። አንዳንድ ሰዎች በቃ ምግብ ውስጥ ገብተው ይጠፋሉ። ሰው ትጠላለ። ሰው በጣም በሚያስፈልግ ጊዜ ከሰው ትሸሻለ እና ህይወትህ ምን እየሆነ ይሄዳል? በቃ ሽሪንክ እያረገ እየጠፋ ትገባለ። ንጽህና፣ አንድ ራስን ኬር ማድረግ ይጠፋል። እና አልቲሜትሊ ዋናዋ ምልክት ምንድነው? ተስፋ መቁረጥ ውስጥ ይገባል ሰው። ያቺ ተስፋ መቁረጥ በጊዜ ካልተመካች የመጨረሻዋ ቦታ ራስን ማጥፋት ነው የሚሆነው። እና ይሄ ዲፕሬሽን ነው። ስለዚህ ዲፕሬሽን ማለት የኢሞሽን ጨለማ ውስጥ መግባት ማለት ነው። ዳርክ የሆነ ኢሞሽን ውስጥ ትገባለ። ከዛ ውስጥ ብዙ ጊዜ ህክምና ወይም ደግሞ ካውንስሊንግ የግድ ያስፈልጋል። በተለይ በጣም ዲፕሬሽኑ ሰዎች ሱሳይዳል ሌቭል ከደረሱ መድኃኒት ቶሎ ያወጣቸዋል። መድኃኒት መፍራት የለባቸውም። ሌሎች ህክምናዎችም አሉ። ግን ካውንስሊንግ ደግሞ በጣም ይጠቅማል። እዚህ ላይ ፕሮፌሽናል የሆነ ካውንስሊንግ በጣም ብዙ ሰዎች ሊረዱ ይችላሉ። የሚድን ነገር ነው። 90% መዳን ይችላል። ሌላው ደግሞ ብዙ ረጅም ጊዜ ህክምና ይፈልጋል፣ ተመላላሽ እየሆነ ስለሚያስቸግር። አንግዛይቲ ላይ ስንመጣ ጭንቀት ነው። ያኛው ድብርት ወይም ድባቴ የምንለው የከፋ ድብርት ማለት ነው። ድብርት የህይወት እውነታ ነው።
ሁላችንም ይደብረናል። እሱ ህመም አይደለም። ድባቴ ማለት ግን እዛ ውስጥ መኖር ነው። ጭንቀት ማለት ግን ምንድነው? ለምሳሌ በሆነ ባልሆነው ቀኑን ሙሉ ዋይርድ ሆነ ስትጨነቅ መዋል፣ በቃ ሁሉ ነገር ያሳስበሃል። እንቅልፍህ በዛ የተነሳ መተኛት አትችልም። ዲፕሬሽን በጠዋት ነው የሚቀሰቅስህ፣ ትተኛና ትነሳለህ። ጭንቀት ደግሞ መተኛት ነው የማትችለው። መጀመሪያ ላይ ነው ብዙ ጊዜ አንዱ የሚለያዩት። ጀነራላይዝድ አንግዛይቲ የሚባለው ማለት ግን ጭንቀት ብዙ በሽታዎች አንድ ላይ የያዘ ከረጢት ነው። ለምሳሌ ሶሻል ፎቢያ ማለት ምንም ማህበራዊ ህይወት መፍራት፣ ከሰው መሸሽ ነው። ከሰው ጋር ማውራት አይችሉም። ላብላብ ይላቸዋል፣ ይንቀጠቀጣሉ። ይሄ የተሻለ የራሱ እንትን አለው። ፓኒክ የሚባላል የሆነ ነገር ውስጥ ስትገባ ልብ ይመታል፣ ወይም ሰርታታክ ነው የሚመስሉ። ልብ ይመታል፣ ያልባል፣ እጅ ይንቀጠቀጣል፣ ጉሮሮን ያንቃል ምናምን እና ኦልሞስት አዙሮ ሰውየው ራሱን እንትን ያደርጋል። ይሄ ፓኒክ ዲስኦርደር ነው የሚባለው። ይሄም ጭንቀት ነው። ሌላ ደግሞ ስፔሲፊክ ፎቢያስ የምንላቸው አሉ። ምንድነው እሱ? ከፍታ መፍራት፣ ሸረሪት መፍራት ምናምን መፍራት ምናምን የሚባሉ አሉ። በእርግጥ የተወሰኑት ህመሞች አንዱ ለምሳሌ ከትራውማ ጋር የሚመጣ የአንግዛይቲ ህመም አለ። አሁን ለብቻው ሆኗል። እሱ ፖስት ትራውማቲክ ስትረስ ዲስኦርደር ይባላል። ከፍተኛ ጉዳት ትራውማ የደረሰባቸው ሰዎች መተኛት አይችሉም። ያን ትራውማ አጌን እንደ ጌን ይኖሩታል። እሱ በጦርነት ላይ ያለፉ፣ በተለያዩ ሴክሹዋል አሶልት አደጋ የደረሰባቸው ሰዎች ላይ የሚታይ ነው። ሌላ ደግሞ ለብቻውን የሆነ ከዛ ውስጥ የወጣ ኦብሰሲቭ ኮምፐልሲቭ ነው። ጊዜ አንድ ሀሳብ ከአይምሮ አለማውጣት፣ ለምሳሌ በሩን 10 ጊዜ ቼክ ማድረግ፣ እጅ 20 ጊዜ ማጠብ፣ ነገሮችን ደጋግሞ መቁጠር። ኦብሰስድ ትሆንና በአይምሮ ከዛ ኮምፐልሲቭሊ ያንን ነገር ታደርገዋል። አለበለዚያ ውጥረቱ ይገልሃል። ይህ አሁን በጣም ከባድ ህመም ስለሆነ አሁን ከጭንቀት ውስጥ አውጥተው ለብቻው ይሁን ተብሎ እነዚህ ሁሉ እንግዲህ አንድ ላይ ተሰብስበው ነው። ለዚህ ነው በብዛት ጭንቀት ነው። ከዛ ቀጥሎ ድባቴ ወይም ሙድ ዲስኦርደርስ ነው። ከዛ እንግዲህ ስኪዞፍሬኒያ፣ የስብዕና መዛባት፣ ሱስ ከባድ ህመም ነው። እኛ ሱስ እንደ ህመም አናየውም። ሱስ ህመም ነው። እኛ ሀገር አሁን እንግዲህ ከባድ የሆነ ነው። የቁማር ሱስ አለ፣ አሁን ትንሽ እየጨመረ ያለ ነው። የፖርኖግራፊ ሱስ አለ። በአጠቃላይ ከወሲብ ጋር የተያያዙ ነገሮች፣ የድረግ፣ የአልኮሆል፣ የሲጋራ የመሳሰሉት ነገሮች፣ የሶሻል ሚዲያ፣ የኢንተርኔት ሱሶች አሁን አይነቱ እየበዛ ነው። ይሄ ራሱ ህመም ነው። ህመም የሚያደርገው ምንድን ነው? ኖርማል ህይወትን እንዳትኖር እንቅፋት የሆኑ ሌላ ህመምን ያደርግሃል። ሰው እግሩ ቢሰበር ህመም የምንለው እኮ መሮጥ ስለማይችል ነው። ሱስም ህመም ነው። ከዛ ከእድሜ ጋር የሚያያዘዋል። ወደ ላይኛው እድሜ ስትሄድ መርሳት፣ መጃጃት ከሚለው ጋር የሚመጣ አሁን እኛ ጋር እየበዛ ነው። በነገራችን ላይ ከባድ ነው። ዲሜንሺያ ብዙ አይነቶች አሉ። ልጆች ላይ ስደርስ ደግሞ እነ ኦቲዝም፣ እነ ዳውን ሲንድሮም፣ እነዚህ የመማር ላይ የተያዙ የቋንቋ እድገት ችግር ዴቨሎፕመንታል አሉ። ስለዚህ ብዙ አይነት ወጣቶች ላይ ሞር የምናያቸው አሉ። ስለዚህ ብዙ ነው እንግዲህ 300ንም እዚህ ልንዘረዝ፣ ግን ዋና ዋናዎቹ እነዚህ ናቸው። ጭንቀትና ድባቴ ግን እንዳልከው የዘረዘርኳቸው ሪሊ እሱን ማከም ማህበረሰብ ማከም ነው። ዋናው መልስ የዚህን ነገር መልስ ባቅ ምናልባት ትልቅ ሽልማት አገኝ ሊሆን ይችላል። ምናልባትም ከፍ ያሉትን ከባድ ነው። በሲምፕሊስቲክ የሆነ አንሰር የለውም። ግን ምንድነው ደግሞ ምንም የማናውቀውም ነገር አይደለም። ይሄ ነገር ዝም ብሎ በእድል መጥቷል፣ በቃ እግዚአብሔር ጣፋንታችን አድርጎን ጥሎብናል ሊባል አንችልም። የሆነ ነገር ውጤት ነው፣ የሂደት ውጤት ነው፣ ከትውልድ ትውልድ የመጣ ውጤት ነው። እንግዲህ ወደ ኋላ 500 ዓመት ብንሄድ 1000 ዓመት ብንሄድ ከዛም በላይ ብንሄድ ልናያይዛቸው የምንችል ሂስቶሪካል የሆኑ ታሪካዊ የሆኑ የማህበረሰባዊ ወይም ሀገራዊ ወይም ዓለም አቀፋዊ ያጋጠሙን ነገሮች ጥለው የሄዱት አንዳንዱ ጄኔቲክ ኢምፕሪንት በቃ ማንነታችን ላይ የታተሙ ነገሮች ሊኖሩ ይችላሉ። በባህሪ ደረጃ አንዳንድ ነገር በተደጋጋሚ ከትውልድ ትውልድ ሲሄድ ወደዛ ሌቭል የሚደርስበት ሁኔታ አለ። ግን ምንድነው አብዛኛው ሰው በህይወት ያለበትን ያለፈውን 50 ዓመት ስናስብ ግን እንደ ኢትዮጵያውያን ከሌሎች አገሮች ጋር ብናነጻጽረውም ሳናነጻጽረውም ይሄ ያለፈው 50 ዓመት እንደ አገር እንደ ህዝብ የሄድንበት ጉዞ በፍጹም ቀላል ሊባል የሚችል አይደለም። ብዙ ነገሮች አሁን ስለ ኤችአይቪን ብታስበው ያን ሁሉ ነገር አድርጎ ብዙ ነገር አድርጎ ብዙ ቤተሰብ አፈራርሶ ሄደ። ግን አሁን ተረሳ። አሁን ኤችአይቪ የሚያወራም ሰው የለም። ግን ያ ድንኳኖች እስኪጠፉ ድረስ አገር ያስጨነቀ በጣም ብዙ ነገር ያፈራረሰ ነገር ነው። ቀይ ሽብርን ብታስብ ከሶማሊያ ጋር የነበረውን ጦርነት፣ ሰሜን ላይ የነበረውን ጦርነት፣ ከኤርትራ ጋር እንደገና የተደገመውን ጦርነቶቹ፣ ረሃቡ በተለያየ ጊዜ ኦልሞስት በየ10 ዓመቱ የሚመጣውን ስደት ከአብዮቱ በኋላ በጅቡቲ፣ በኬንያ፣
በሱዳን በቃ አገር ብትንትን አሁን ብዙ ሰው የሚኖረው ህይወት ኖርማል አይደለም። እናት አሜሪካ፣ ወንድም ዩሮፕ እንትናዚ ይሄ ትውልድ ራሱ አያቱን እያየው አባቱን ልጁ እንደዚህ አይነት አይደለም። በጣም ፍራክቸርድ የመሆን ነገር አለ፣ ትራውማ አለ። ከዛም አልፎ 10-15 ዓመት ፎይ ብለን የቆየንበት ጊዜ አለ ለማለት ከባድ ነው። ኢቨን ወጣት ነው አይሆኑ አሁን ለምሳሌ 15 ዓመት ያልሞላ ልጆች ብናይ አሁን ያለፈው አሁን ለምሳሌ ያለፍናት ራሷ 7 ዓመት ቀላል አይደለም፣ በጣም ኢንቴንስ ነው። ምናልባት ለአንዳንድ ሀገሮች 40-50 ዓመትም እንደዚህ አይነት ነገር ተዘርግቶ አያጋጥማቸውም። እንደ ስዊድን ምናምን ሀገር 200 ዓመት ጦርነት ያላዩ ሀገሮች አሉ። ትልልቅ ቢያድጉ እንትናት አሁን ዱባይ ያለፈውን 40-50 ዓመት ብለው ነው ያደጉት። ነዳጅ ስላገኙ ብቻ አይደለም፣ ከሁሉ በላይ ሰላም ስላገኙ ነው ያደጉት። እና በጣም ከባድ ነገር ነው። ያ ደግሞ ችግሩ ሲደርስ ሰው መሰቃየቱ ብቻ አይደለም፣ ጥሩ ሰው አድርጎ አይሰራህም። በጣም ስኬርሲቲ ውስጥ እንድትገባና በስስት እንድታስብ፣ በጣም በድህነት ሜንታሊቲ ውስጥ እንድትገባ፣ ጦረኛ እንድትሆን፣ በሰርቫይቫል ውስጥ እንድትቆይ፣ ሌላው ሰው ያንተ ጠቃሚ ሳይሆን ትሬት የሆነ ምን ያደርገኛል ተጠራጣሪ እንድትሆን፣ እምነትን ከማህበረሰብ ውስጥ ይሸረሽራል። ከዛ የተነሳ ሁሉ ሰው ሌላው ሰው የሀገር ችግር አድርጎ ነው የሚያየው። ሌላውም ሰው ልክ እንደሱ አገር ይወዳል ብሎ ማሰብ ይከብደዋል። ይሄ ነገር በነገራችን ላይ ምዕራባውያንም ላይ አሁን በጣም በሚገርም ፍጥነት እየመጣ አሜሪካን ሀገር ብትሄድ አንድ ዲሞክራት ሪፐብሊካን አሜሪካን ሊያፈርሱ ነው ብሎ ነው የሚያምነው። ሪፐብሊካኖችም እነዚህ ሰዎች ሀገራችንን ሊያወድሙ ነው ብለው ነው የሚያስቡት። ሲቪል ዋርና እንደኛ ያለ ነገር ያልኖረበት ምክንያት ጥሩ ተቋማትና ጥሩ ሲስተም ስላለና የሩል ኦፍ ሎ ጠንካራ ስለሆነ ሰው የፈለገውን ያሰባል፣ የፈለገውን ያልጨዋል፣ ግን ወደ አክሽን ሊመቀየር አይችልም። እኛ እንግዲህ የተቋማቶቻችንም የሊደርሺፓችንም በተለያየ መንገድ ያለው ተርኖቨሩ ሃይ ነው። እነሱ ጋር 200-300 ዓመት የቆዩ ተቋማት የመሪነት ባህል ብዙ ነገር አለ። ያ ሁሉ ደግፎ የያዘው ነው። እኛ እንግዲህ ባለፈው 50 ዓመት እንኳን ከህገ መንግስት ጀምሮ ስንት ጊዜ ይቀያየርን ተቋማት መሪዎች በምን ያህል ተርኖቨር ነው የሚቀየሩት፣ ትውልዱ መካከል ያለው መያዝ፣ ወደ ጎንም ደግሞ አንዱ ሌላው በብሔር በሃይማኖት በተለያየ ነገር ተቀራርቦና ተቀባብሎ እንዲኖር ትንፋሽ ያለማግኘት ብዙ ነገር አለ። ስለዚህ ከዚህ የተነሳ አሁን ልናመልጥ የማንችላቸው አንዳንድ ወጥመዶች አሉ። አንዱ ድህነት ነው። እነዚህ ነገሮች ሁሉ ድህነትን ፐርፔቹዋል ያደርጉታል። ለምን እኛ የምናጠፋው ነገር በጣም ብዙ ነው። ቅድም እንዳልኩት ጊዜ ይጠፋል፣ የሰው ሀብት ሰው ህይወት ይጠፋል፣ ማቴሪያል ይጠፋል፣ እድል ይጠፋል፣ የሁሉ ነገር አለ። ግን አሁን ምንድነው አንፎርቹኔትሊ ትልቁ የሚያሰጋው ነገር ሁሉም ሰው ቁጡ ነው። ሁሉም ሰው በጣም የሚናደድበት የሆነ ሰው አለው። ግን እንዴት አድርጎ ነው ያ ወደ መፍትሄ የሚያመጣን ወደ ልቦናችን የሚመልሰን? አንዳንድ ጊዜ ሶሻል ሚዲያ ውስጥ ገብተህ ስትገባ ስታይ እንዴት አድርገን ነው ትንሽ ስፔስ ፈጥረን ለሌላው ሰው እድል ሰተን ሌላውን ሰው ለማዳመጥ። ክፋት የለም ማለት አይደለም። በዛው ልክ በጣም ዘግናኝ የሆኑ ክፋቶች አሉ። ሌላው በጣም የሚያሰጋው ነገር ሰዎች በተለይ ተስፋ መቁረጥና ነገን በተስፋ አለማየት በጣም መጥፎ ነገር ነው። በማህበረሰብ ደረጃ ስታስብ አንዳንድ ጊዜ ከሬዚግኔሽን ወይም ደግሞ ምን አገባኝ ብሎ በቃ እርግፍ አድርጎ ከመተው አመጽ ይሻላል። እንደዚህ አይነትም ስሜት አንዳንድ ሰው ላይ ታያለ። ሰው ምንም ቢሆን ያገባኛል ብሎ ሲጣላ አትሊስት አለ። እንደዛም አይነትም ነገር እንዳንፈጥር እንትናል። አንዳንድ ሰው በቃ ሄልፕለስ ይሆንና በቃ ብሎ ይተዋል። እንደዚህ አይነት ነገሮችም አንዳንድ ጊዜ በማህበረሰቡ ሲፈጠሩ ሞር ዴንጀረስ ናቸው። ለምን አንድ ሰው በቃኝ ካለ ከባድ ነው። እኛም በአእምሮ ሕክምና ውስጥ በጣም በቃ ረባሽ የሆነ ህመምተኛ ይሻልሃል። በቃ ተስፋ ቆርጦ ምንም አልበላም አልጠጣም ምንም ብታረገኝ አልኖርም መኖር አልፈልግም ካለ የሰው ልጅ እንትን ማድረግ ከባድ ነው። ሌላው እንግዲህ የፈጠርናቸው ሳይሎች ወይም ደግሞ ኮምፓርትመንቶች ወይም ደግሞ አንዱ ሌላው ጋር እንዳይገናኝ ያደረጉት ሳጥኖቻችን ለመፍትሄው እንዳንሰራ በጣም እንቅፋት ይሆናሉ። ስለዚህ ሰው ሁሉ ጊዜ ትንሽ ቢቻል ቆርጦ
የሚጠላውንም የሚጠራጠረውንም የሚፈራውንም ሰው ማነጋገር መቻል አለበት። ማውራት፣ አንድ ስፔስ መፍጠር አለብን። እንግዲህ ሰዎች ሁሉም ነገር እንደማይቻል ለማስረዳት ቀላል ነው፣ ግን ስላስረዳን መፍትሄ አይሆንም። ሁሉም ነገር እንዴት እንደማይቻል ከሚያስረዳ ሰው ይልቅ አንድ የምትቻል ነገር ፈልጎ አግኝቶ እሷን የሚያደርግ ሰው የተሻለ ነው እና ይሄ በጣም ሰፊ ሀሳብ ነው። ግን ምንድነው ኮምፕሊትሊ ሆፕለስ ነን ማለት ደግሞ ትክክል ነው ብዬ አላስብም። ስቲል በጣም ብዙ የማይናገሩ አሁን እኛ ብዙ ሶሻል ሚዲያ ላይ ያሉትን የተለያየ ቮካል የሆኑትን ስለምንሰማ ሁሉም ሰው እንደሱ ስለሚመስለን ነው። በጣም ደግሞ የሚገርሙ ደግ ሰዎች፣ ቀና ሰዎች፣ ሰራተኛ ሰዎች ክሬዲት ሳይፈልጉ ብዙ ነገር ለሰው የሚያደርጉ አስገራሚ ሰዎች አሉ። አምሹር እናንተም በዝግጅት ያያቸዋቸው በዛ ባታገኟቸው ኖሮ እንደዚህ አይነት ኢትዮጵያዊ እዚህ ሀገር አለ ማትሏቸው ሰዎች አሉ። ስቲል ሆፕ ሉዝ ለማድረግ አፎርድ አናረግም እና መነሻ መንገዳችን መውጫውም ተስፋ ነው ከዚህ ውስጥ እንጂ ሌላ ነገር ሊሆን አይችልም። ተስፋ ብቻውን አያወጣ ነው፣ ግን ያለ ተስፋ ደግሞ ካለንበት ሁኔታ ልንወጣ አንችልም።